ሰላም ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ቀለል ያለ የሰናፍጭና የአዋዜ አሰራር ይዤላችሁ መጥቻለሁ። የሚያስፈልጉን ግብአቶች በጠቅላላ እዚህ ጋር አድርጌያለሁ። የሚያስፈልጉን ነገሮች ንጹህ እቃ፣ ለአዋዜና ለሰናፍጩ የምናስቀምጥበት እቃ አለ። እሱን አጥበን አድርቀን ንጹህ መሆን አለበት። ሌላው ለስ ያለ ውሃ፣ እዚህ ጋር ሰናፍጭ የተፈጨ ነው፣ በርበሬ፣ እርድ አለኝ፣ ኮረሪማ፣ የሎሚ ጭማቂ ውሃ፣ ነጭ ሽንኩርትና ዝንጅብል፣ የወይራ ዘይት አለኝ። እኔ ሰናፍጩን የተጠቀምኩት ድፍኑን ገዝቼ ነው፣ ከዛ ፈጭቼው ነው። እንደሱ ሲሆን ጣዕሙ የበለጠ ቆንጆ ይሆናል። የቆየ ወይም ተፈጭቶ ሲቆይ ኃይሉ ይቀንሳል። እናንተ ያገኛችሁትን መጠቀም ትችላላችሁ። እኔ ድፍኑን ገዝቼ ነው ፈጭቼ እዚህ ጋር የማሳያችሁ። ከዛም ከሎሚ ጭማቂው ወደ ባዶ እቃ ላይ ገለብጣለሁ። የወይራ ዘይት እናንተ በምትፈልጉት መጠን፣ ብዙ የምታዘጋጁ ከሆነ መጠኑን ከፍ ማድረግ ትችላላችሁ። ትንሽ ከሆነ ደግሞ እንደዛው መጠኑን ትንሽዬ እርድ እንዳልኳችሁ ግዴታ አይደለም። አንደኛ ለጤንነት፣ ሁለተኛ ከለሩን ቆንጆ ያደርገዋል። ኮረሪማ ትንሽ ጨምራለሁ። ነጭ ሽንኩርትና ዝንጅብሉን እንዲሁ አይደለም የምንጨምረው፣ ከፈጨነው በኋላ በደንብ በማጥለያ ማጥለል አለብን። የምንፈልገው ውሃውን ብቻ ነው፣ የዝንጅብሉንም የነጭ ሽንኩርቱንም። በደንብ እንደዚህ አድርገን ሁሉንም አንድ ላይ እናዋህዳለን። ትንሽዬ ጨው ጨምሬያለሁ። ከዛ ፈጭተን ያስቀመጥነውን ሰናፍጭ ውስጡ ጨምረን በደንብ አድርገን እናዋህደዋለን። እንደዚህ አድርገን አዘጋጅተን 1-2 ቀን ካሳደረን በኋላ በደንብ ሲብላላ ጥሩ ጣዕም ይኖረዋል። ወዲያው መጠቀም እንችላለን፣ ግን የበለጠ ጣዕሙ የሚወጣው 1-2-3 ቀን ስናደርገው ከድነን በደንብ በንጹህ ማንኪያ መጠቀም አለብን ስንጠቀም። ከዛ ስናስቀምጥ አንዴ ከተጠቀም በኋላ ቀዝቃዛ ቦታ ላይ መሆን አለበት እንዳይበላሽብን። በጣም መወፈር የለበትም፣ በጣም መቅጠን የለበትም። ግን እያደር እየወፈረ ስለሚመጣ ትንሽ ቀጠን ብታረጉት፣ በጣም ሳይሆን ትንሽ መካከለኛ ማድረግ አለባችሁ። ሰናፍጩን ሰርተን ጨርሰናል። ይህንን ይመስላል። ከዛ በመቀጠል ደግሞ አሁን ወደ አዋዜው እንሄዳለን። ለአዋዜውም እንደዛው የወይራ ዘይት፣ ሎሚ፣ ለስ ያለ ውሃ፣ ኮረሪማ፣
እርድ፣ የተፈጨ በርበሬ ያለ እሱን እንጠቀማለን ማለት ነው። ባዶ እቃ ንጹህ የሆነ አጥበን አድርቀን ቁጭ ያደረግነው። ሙቅ ውሃ መጠቀም የለብንም። በጣም ቀዝቃዛ ውሃ መጠቀም የለብንም። ለስ ያለ ውሃ በደንብ አድርጎ እንዲብላላ ያደርገዋል። ከዛ ኮረሪማ ትንሽ እንጨምራለን። መጠኑ እናንተ እንደ ፍላጎታችሁ ነው መጨመር የምትችሉት። ከዛ የሎሚ ጭማቂ፣ ተሳስተን የሎሚ ጭማቂ ፍሬ እንዳይገባብን፣ ምክንያቱም በጣም ነው የሚያመራው አንዱ ካለፈ ፍሬው። ሁሉንም ፈሳሽ ነገሮች ከበርበሬው ጋር አብረን እናደባልቀዋለን። ከፈለግን ደግሞ በሌላ እቃ አድርገን ሁሉንም ፈሳሽ ነገሮች ለብቻ አደባልቀን መጨመር እንችላለን። በሁለቱም መስራት እንችላለን። Möchten Sie gerne Gewinne an der Börse machen? ይኸው እንደምታዩት እንግዲህ በትንሽ ወፈር ብሎብናል። ወፈር ካለ አሁን የምንጨምረው ቀዝቃዛ ውሃ ሳይሆን ለስ ያለ ውሃ ነው መጨመር ያለብን። ግን ስንሰራ በጣም መወፈር የለበትም፣ በጣም መቅጠን የለበትም። እንደዚህ አድርገን በደንብ አድርገን ለውሰን እናዘጋጃለን። ሌላው እኔ እዚህ ጋር ወይን ተጠቅሜያለሁ። እናንተ ካልፈለጋችሁ መጨመር አትችሉም፣ ካልፈለጋችሁ ማለት ነው። እኔ ወይን ለራሴ ስለምፈልግ ነው። ለብቻው መሆን ይችላል፣ ግን የበለጠ ጣዕሙ በጣም ቆንጆ ያደርገዋል። የማትፈልጉ ሰዎች መጨመር የለባችሁም። እንደዚህ አድርገን እንግዲህ አዘጋጅተናል። በቀላሉ ነው፣ በቤታችን ብዙ ጊዜ መጠቀም እንችላለን። ይሄን ለፈለግነው አይነት ማባያ። በዛ ላይ ደግሞ ትንሽ እኔ ከሰናፍጩ ላይ ካዘጋጀሁት ሰናፍጭ ላይ ትንሽ ጨምሬያለሁ። ይሄንን ይመስላል ተመልካቾቼ። እንግዲህ ቀለል ያለና ቆንጆ አሰራር ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።